ከአረቡ ተተለያየሽ 5 ወርሽ ነው። 5 ወርሽ ነው። ቆይ አበሻው ጋር ከመጣሽ ገና 1 ወርሽ ነው። አሁን የ4 ወር ነፍሰ ጡር ነሽ። እንዴት ብለሽ እንዴት ኑሮ አበሻው ሊሆን ይችላል? እስኪ ንገሪኝ፣ ቀስ ብለሽ አትደናገሪ፣ አይዞሽ። አሁን አንቺ ባልሽኝ እኮ ነው። እኔ አላውቅም እኮ አንቺ በነገርሽኝ የ4 ወር ነፍሰ ጡር ነሽ አሁን አይደለም? የ4 ወር ተወሽ። ከአረቡ ከመጣሁ 5 ወሬ ነው አለሽ። ልጁ ጋር 1 ወር ተቀምጫለሁ አለሽ። በአጠቃላይ 6 ወርሽ ነው አሁን። የ4 ወር ተወሽ። የአበሻው ካይሆን የአረቡ ነው ልጁ ማለት ምን አደከመሽ? ስለዚህ ልጅሽን ይዘሽ ሄደሽ እዛው ሰውዬ ዘንዳ አስመርምረኝ። ልጁ ያንተ ነው። እዛው ሄደሽ በተከበ የኔ ጨርሻለሁ። ሊዘጋባችሁ ነው። መልሼ እገባለሁ። ምን አማራጭ አለ? ዘንድሮ መቼም ተቃጥለሙት ብሎኛል። አበሻው ጋር ስንት ወር ሆኖሻል? 1 ወር ነው። 1 ወር። ታዲያ ያበሻው እንዴት ይሆናል? 5 የ4 ወር ነፍሰ ጡር ብለሻል። አሁን ከአረቡ ጋር 5 ወር ማለት ነው። 5 ወር ከሆነ ከአረቡ ጋር ተተለያየሽ። አበሻው ጋር ደግሞ 1 ወር ከሆነ የተቀመሽው የ4 ወር ነፍሰ ጡር ሆነሽ እንዴት ያበሻው ሊሆን ይችላል? በምን አይነት ሂሳብ ነው? እስኪ ንገሪኝ አንቺ በአንቺ አረጋጅ። ያንንማ እኔ ራሱ ስለማውቀው እንዴት ራሱ አዳምጪ። ይኸውልሽ ከአረቡ ተተለያየሽ 5 ወርሽ ነው። 5 ወርሽ ነው። አበሻው ጋር ከመጣሽ ገና 1 ወርሽ ነው። አሁን የ4 ወር ነፍሰ ጡር ነሽ። እንዴት ብለሽ እንዴት ኑሮ ያበሻው ሊሆን ይችላል? እስኪ ንገሪኝ፣ ቀስ ብለሽ አትደናገሪ፣ አይዞሽ። አሁን አንቺ ባልሽኝ እኮ ነው። እኔ አላውቅም እኮ አንቺ በነገርሽኝ የ4 ወር ነፍሰ ጡር ነሽ አሁን አይደለም? የ4 ወር ተወሽ። ከአረቡ ከመጣሁ 5 ወሬ ነው አለሽ። ልጁ ጋር 1 ወር ተቀምጫለሁ አለሽ። በአጠቃላይ 6 ወርሽ ነው አሁን። የ4 ወር ተወሽ። የአበሻው ካይሆን የአረቡ ነው ልጁ ማለት ምን አደከመሽ? ስለዚህ ልጅሽን ይዘሽ ሄደሽ እዛው ሰውዬ ዘንዳ አስመርምረኝ። ልጁ ያንተ ነው። እዛው ሄደሽ በተከበ የኔ ተበርቺ ሰላም። እንደዚህ የሚሆኑት እህቶቻችን የትኛው አረብ ሀገር ላይ ነው ያሉት? ወላሂ ቢስሚላህ ግራ ይገባኛል። ሳውዲም ሲባል ላምነው አልችልም። እንደዚህ የሚያወራው ሰው ዱባይ ሜትም ሲል ማለት ነው። ምክንያቱም ብዙ እህቶቻችን ጠንካራ ምርጥ ለዓላማቸው አንገታቸውን ደፍተው የሚኖሩ ብዙ ነፍ እህቶቻችን ስላሉ እንደዚህ አይነቶቹን ስሰማ ደግሞ እንዲህ የትኛውን አረብ ሀገር ነው ያሉት? ሳውዲም ሲባል 2 ነው እንዴ? ሳውዲም እስከምል ድረስ ነው። ብቻ አይግጠምብን፣ አላህ ያሳስተን። እንደዚህ የምትሆኑ እህቶቼ አላህ አደብ ይስጣችሁ። ህይወታችሁ ይመሰቃቀላል። አሁን እቺ እህታችን ምንድን ያለችው ሸዋ የሚለው እንግዲህ አላህ ረህመቱን ሰጥቶናል፣ እየዘነበ ነው። አልሐምዱሊላህ። አላህ የኛን አመል ቢፈልግ ኖሮ እኔ እንጃ በድርቅ ነበር የሚቀጣን። ብቻ የሰው ልጅ ላያስችለው አይሰጠውም ይባላል። አላህ ረህመተኛ ነው፣ ረህመቱን እያፈሰሰልን ነው እላችኋለሁ። ሰው በዝናብ ናፍቆት አንጀቱ ወሮ ነበረ፣ ይኸው ሊርስ ነው እላችኋለሁ። እንግዲህ እስከ መጨረሻ አላህ ዘላቂ ያድርግልን እና የዚች እህታችን በጣም የሚያስጠላ ታሪክ ነው። ከማን እንዳረገዘች ራሱ አላወቀችውም። ልጄን በሆዴ 4 ወር ነው፣ እባካችሁ ስራም የለኝ በበላው የለኝ፣ ከሰው ተጠግቼ ነው፣ አገሬን አስገቡኝ እያለች ነው ያለችው። አበሻውም እኔ አላቅም፣ እኔ ጋር ከመጣች ገና 1 ወሯ ነው፣ ለኪቻትም አላቅም እያለ ነው። እንግዲህ ከመንፈስ ይምጣ ከምን ይምጣ አይታወቅም። ብቻ እህቶቼ በዚህ ልክ አትዋረዱ፣ አደራችሁ። ለማንም ስትሉ
ለራሳችሁ ስትሉ። ለምን ብትሉ የምትቸገሩት እናንተ፣ የምትሰቃዩት ራሳችሁ፣ ማንም አይደለም። ማንም ያስሩ አፍ ያስሩ አይን የሚያርፍባችሁ በእናንተ። ወልዳችሁም ልጃችሁ ሲሰቃይ የምታዩት እናንተ። ስለዚህ ምን አመጣው? ይደረስበታል እኮ ይደረስበታል። ከባል ጋር መተኛት የት ይርቃል ብላችኋል። ግን ቅድሚያ ለሚሰጠው ነገር ቅድሚያ ሰጥታችሁ አላማችሁን አሳክታችሁ ሀገራችሁን ገብታችሁ እንደፈለጋችሁ በምርጫችሁ አግብታችሁ መኖር ትችላላችሁ። ግን በሰው ሀገር ወረቀት ሳይኖራችሁ ኖራችሁም አልኖራችሁም ወረቀት በዚህ ልክ መዝረክረክ አያስፈልግም። ሲቀጥል ደግሞ በጣም ጀግና እህቶች፣ ምርጥ እህቶች ጠፍተው የሚሰሩ ይሆን ኮንትራት የሚሰሩ ይሆን ሁላቸውም አሉ። ብዙ ምርጥ እህቶቻችን እነሱ የእነሱን ጆሮ ነው የምታጠፉት። እናንተ ባጠፋችሁት ሁሉም የአረብ ሀገር ሴት ነው የሚጨፈለቀው። ባይጨፈለቅም ባልሰራሁት ነገር የፈለጉትን ቢሉኝ መስሚያ የለኝም። ግን ያስጠላል፣ ጆሮ ራሱ ያስጠላል። ለማንኛውም አላህ ይድረስልሽ። እንግዲህ እዚህ ሱቅ እቺ ስፍራ ያቺን ደህቢዋን 1700 ብር ሁለቷም ማለት ነው። በዚህ አጋጣሚ ልንገራችሁ እቺ ደህቢዋ 1700 ብር ሁለቱ ፍሬ የምግብና የሲኒ ነው ያለው። እነዚህ ነጫጮቹም 1700 ናቸው ሁሉም ማለት ነው። እንደገና የሲኒው ባለሳሩ እሱም 1700 ብር ነው። ሶስት በሁለቱ ምንጣፍ 10,000 ብር ነው። ከለር በአይነት አለ። እንደገና ደግሞ ሁለት በአራቱ ደግሞ 12,000 ብር ነው ምንጣፍ ማለት ነው። ብርድ ልብስ 9 ኪሎ 5,500 ብር። እንደገና ፎጣዎች 1,500 ብር። እዛ አቡ አሽሪን የሚገዛው የለም እሱ ፎጣ 1,500 ብር። በከለር በአይነት አለ። እንደኔ አይነቱ ማጥለቂያዎች ባለፈው የገዛሁት ረመዳን ከመግባቱ በፊት እሱ 17,000 ገባ። እኔ የገዛሁት በ12,000 ብር ነበረ። እንደ ጊዜው ነው እንግዲህ 5,000 ብር ጨምሯል። ዝም ብሎ ደግሞ 9,000 ብር ነው። ያ ደግሞ ቀያዮቹ 12,000 ብር ነው። እንደኔ አይነቱ ሰማያዊ የለም። እሱ አሁን አነጠፍኩት። እሱ 12,000 ብር ነው። እንግዲህ የተለያዩ ፍራሾች፣ ትራሶች፣ ማጥለቂያዎች በአይነት በትዕዛዝ ይሰራሉ። ሲንጀርም አምጥተዋል። እንግዲህ ደስ የሚል ሱቅ ነው።